ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ጠዋት ላይ በለቀኩት ቪዲዮ ላይ አንዳንድ ኮሜንቶች አይቻለሁ። አንዳንዶቹ ምን አገባሽ ባሏ ነው እንደፈለገች ታድርገው ተብያለሁ። ከዛም በተጨማሪ ደግሞ ሩታን ስለምትጠሏት ነው እንጂ መጀመሪያ እኮ የእጅ ሰዓት ገዝታ መተት አድርጋ ያሰረችለት ሩታ ሳትሆን ሄርሜላ ናት። አሁን ላይ ደግሞ ሩታ በማድረጓ ምን ያክል እርግጠኛ ሆናችሁ ነው የምታወሩትም እየተባለ ነው። ይሄ ምንም ጥያቄ አያስፈልገውም። እውነት ለመናገር በተደጋጋሚ ሩታ የምታደርገውን ነገር በአይናችን እያየን ነው። መቼም ሰው የሆነ ጭንቅላቱ የሚያስብ አይኖቹ የሚያይ ጆሮቹ የሚሰማ ሰው ይሄን ነገር መረዳት ያቅተዋል ብዬ አላስብም። እና ሄርሜላ ያመጣችው መተት ነው አብርሽ እንደዚህ እያደረገ ያለው ነው የምትሉት እናንተ? እንዲሁ ዝም ብላችሁ ስታስቡ እንደዛ ነው የምታስቡት? ሩታ ምንም ነገር አላደረገችም። ሩታ ንጹሕ ናት። ሩታን ስለምጠሏት ነው። ኦኬ፣ ስለ ሌሎቹን አይመለከተኝም። እኔ ስለ ራሴ ግን መናገር የምፈልገው ነገር እኔ ጥላቻ የለብኝም። ሲቀጥል ሰርቼባት ራሱ አላቅም በሩታ ታውቃላችሁ፣ ሁላችሁም ማለት ነው። እና አሁን ላይ ግን እያደረገች ያለችው ነገር ለእሷም ሆነ ለአብርሽም ሆነ ለማንም የሚጠቅም ነገር አይደለም። በቃ እንዴ ሰው ነኝ እኮ ሰው ነኝ። እንደ አንድ ዩቲዩበር ደግሞ መቃወምም መደገፍም መብት አለኝ አይደለ? እኔ እንደዛ ነው የማስበው። እና አሁን ላይ እያደረገች ያለው ነገር ማንም ሰው ሊደግፋት አይገባም። ይሄ ምን ያክል እርግጠኛ ናችሁ ሩታ ለማድረጓ ለምትሉት ነገር ራሷ እኮ እያሳየችን ነው፣ እየተናገረች እኮ ነው። ከዚህ በፊት የአንገት ሀብል ይዛ መታ ካላደረክ ብላ እንዴት ስታደርግ እንደነበረ እንደውም ለአንቺ ላደርግልሽ ሲላት እንኳስ እምቢ ብላ ነው ወደዛ የዞረችው ማለት ነው። ይሄን አንድ መያዝ ትችላላችሁ። ሁለተኛ ደግሞ ትናንት የተናገረችውን ነገር ቪዲዮውን ዝም ብላችሁ አዳምጡት እንጂ አንዳንድ ጊዜ ስለምንወዳት ብቻ ሩታን ጥፋቷንም ሁሉ ነገሯንም መሸፈን አለብን የምትሉ ሰዎች አላችሁ። ይሄ ገደል እየከተታችኋት ናችሁ። ገደል ነው የምትከቷት ይችል ልጅ እንጂ እየጠቀማችኋት አይደለም። ተቃልዳላችሁ እንዴ? ልጁ በዚህ ልክ ራሱን ስቶ ሊወድቅ እኮ ትንሽ ነው የቀረው። እንደውም ሲያንገደግደው ሁሉ ለመያዝ እየሞከረች አንዳንድ ቃላቶች የሚናገራቸው ቃላቶች እንኳስ ይሄ የጤና ነው ብላችሁ ነው የምታስቡት? እንደው ስለ ሄርሜላ አታስቡ እስኪ። አሁን ላይ ስለ ሄርሜላ አታስቡ፣ ተውት። እንደው ሄርሜላ ናት ያደረገችበት ምናምን ለምትሉት ነገር እኔ አዎ ልላችሁ አልችልም። ምክንያቱም ራሷ ሩታ ከአንዴም 2-3 ጊዜ እየተናገረች ነው። ትናንትናም ከኤፍሬም ጋር ሆና ስትናገር ነበረ ማለት ነው። ሰዓቱን እጁ ላይ እንዳሰረች ጊዜ ነው። በዛ ሰዓት ነው እንትን በዛ ሰዓትማ ቢሆንማ የዛኑ ጊዜ ነበር እንትን የሚለው እና ወደ ሄርሜላ ነበር እኮ የሚሄደው፣ ወደ ሩታ ሳይሆን ወደ ሄርሜላ ነው። ትናንትና ግን ያንን ነገር ደግሞ እውነት እንደው ሄርሜን የምትጠረጥሯት ከሆነ ሩታም አብርሽን የምትወደው ከሆነ ወደ እሷ ማምጣት ከፈለገች በቃ አይምሯችሁ ውስጥ ያ ነገር ካለ እኮ ሄርሜላ ያደረገችበት ነው የምትሉት እናንተ። ስለዚህ ሩታም ደግሞ ይሄንን ነገር ማድረግ የለባትማ። ባሏ እንዲድንላት ከፈለገች ለእሷ ማድረግ ከፈለገች በቃ በጸሎት በቃ በሃይማኖታቸው የሚደረግ ነገር አድርጋ ምናምን በቃ ወደ ራሷ እንዲመጣ ማድረግ ወይ በቤተሰብ ማስጠየቅ ምናምን ነው እንጂ መልሳ ጠንቋይ ቤት ሄዳ መስተፋቅር አሰርታ አምጥታ ያንገታ ብላ ይሄ እኮ ልጁ እያበደ እኮ ነው። አብርሽ እኮ እያበደ እየጨለለ ነው እንጂ ጤነኛ እኮ አይደለም። ጤነኛ ሰውማ እኮ እንደዛ አይልም እኮ ቤተሰብ። እንዴ አነጋገሩን አታዩትም እንዴ? እንዴት ነው የምታወሩት እናንተ? እንዴት አድርጋችሁ ነው የምታስቡት እንዴ? ቤተሰብ እንተሳሰብ እንጂ ህፃን አይደለንም፣ ትልቅ ሰው ነን። እኔ በአጠቃላይ አሁን ላይ ሩታ እያደረገች ያለውን ነገር እቃወማለሁ። አሁንም ቢሆን ወደዳችሁም ጠላችሁም እቃወማለሁ። ነገ ጠዋት በጥሩ ነገር ስትመጣም ደግሞ እደግፋታለሁ። አሁን ላይ ግን በጣም የሚደብር ነገር ነው። አንድ ሰው ካልወደደ ካልፈለገ በዚህ አይነት በርኩስ መንፈስ አምልኮት በዚህ ደረጃ መሄድ ተገቢ ነው ብዬ አላስብም። በምትጠየቅበት መንገድ ትጠየቃለች። ይመጣሉ እኮ እንዴ ቤተሰብ አለው ይሄ ልጅ እኮ ከድንጋይ ወይንም ደግሞ ዝም ብሎ ጎዳና ላይ ወድቆ የተገኘ ልጅ አይደለም። እናት፣ አባት፣ እህት፣ እሳት የሆነች እህት አለች። መታ ትጠይቃታለች። መቼም ዝም አይሉም። የትናንትናውን ቪዲዮ አይተው ማንም ሰው ጸጥ አይልም። እንዴ ይሄ ነገር ሩታ ላይ ቢሆንስ እየተደረገ ያለው ብላችሁ አስቡ እናንተ እንጂ የጤና ነው ብላችሁ ነው የምታስቡት? አይደለም።
እኔ እንደራሴ ይሄን ነገር እኔ በራሴ ላይ ቢደርስብኝ ማለት ነው የምወደው የማፈቅረውን ሰው ሄጄ ሌላ ሰው አድርጎን የወሰደው መተት አድርጎን የወሰደው ብዬ እኔም መተት አድርጌ ለመመለስ አልሞክርም። እኔ በእምነቴ ጸበል ወስደዋለሁ፣ አባቶች እንዲጸልዩለት እኔ ጸልይለታለሁ። ወደ እኔ እንኳስ ባይመጣ ማለት ነው በጤና እንዲኖር ላው ላይ የተደረገ ነገር በቃ እንዲለቀው እንዲወጣለት ነው የማደርገው እንጂ መልሼ እኔ እንደዚህ አይነት ነገር አድርጌ ምናምን ለእኔ እንዲመጣ አላደርግም። ምክንያቱም ቢመጣም አይጠቅምሽም፣ የኔ ውድ አይጠቅምሽም። እንደዚህ አይነት ነገር የተደረገበት ሰው ማለት ነው ንጹህ ሰው አይደለም፣ ከራሱ ጋር አይደለም የሚኖረው ከዛ ከመንፈሱ ጋር ነው የሚኖረው። እና እኔ እንዴት እንደምታስቢ አላቅም። ለማንኛውም አንዳንድ ልጆች ይሄን ነገር ስንል ስለጠላናት ወይም ከአብርሽ ህይወት እንድትወጣ ምናምን አይደለም፣ ራሱን ያወጣት እኛ አይደለንም። እኔ በበኩሌ እኔ አይደለሁም አብርሽ ሩታን ጥሎ ሄርሜላ ጋር እንዲሄድ ያደረግኩት። እውነት እንናገር ከተባለ ብዙ ነገር አለ፣ እናውጣም ከተባለ ብዙ ነገር አለ የሚወጣ ነገር። ግን ምን አገባን በማለት የተሆነው ነገር አለ ማለት ነው። ስለዚህ አውርታችሁ ተናግራችሁ ሰው እንዲናገር መጥፎ ነገር አታድርጉ በተቻላችሁ አቅምና ምከሯት። የምትወዷት ከሆነ የምታደንቋት ከሆነ ሩታ እየሄደችበት ያለው መንገድ ጥሩ አይደለም። ምከሯት። በቃ ምክር ያስፈልጋታል። ቤተሰቦቿ ተዋቸው፣ እህቶቿ እኔ የሩታ እህቶች እነሱ ራሱ ጋጥ ወጦች ናቸው። ምንም ከማድረግ ወደኋላ አይሉም። እንደው እናቷን ተውና እኔ ቤተሰብ እንዲገባ አልፈልግም እንጂ ቤተሰብ ይግባማ ከተባለ እንደው ከይቅርታ ጋር ማለት ነው ቤተሰቡ ሁሉም አንድ ነው። እንዴ ልጅቷን አይተህ እናቷን አይተህ ልጅቷን አግባ እንደሚባለው ማለት ነው። አያቸው ቤተሰብ ታይቶ ነው የሚገባው። እነሱ ጋር ደግሞ ሁሉም ቤተሰብ እኔ ስርዓት ቢኖራቸው ሁሉም ስርዓት ይዞ ይቀመጥ ነበረ። አግባብ ባለው መልኩ መደረግ ያለበት ነገር ይደረግ ነበር። ግን ሁሉም አንድ ስለሆኑ እከሌ ጠራ፣ እከሌ ያስታረቅ፣ እከሌ እንደዚህ በል የሚባል ነገር የለም። እኔ እንደውም ጋሼ ይሄን ነገር መጥቶ በቃ የሆነ መፍትሄ ቢፈጥር ጥሩ ነው ብዬ ነው የማስበው። እኔ በበኩሌ አንደኛ እዚህ ጋር እየተሰራ ያለው ነገር ለትውልድም ሆነ ለማንም ጥሩ አይደለም። በእምነታችንም የማይፈቀድ ነገር ማወገዝ ያለብን ነገር ይህ መተት ምን መስተፋቅር እያሉ የሚመጡት ነገር ማለት ነው ሊወገዝ የሚገባ ነገር ነው እንጂ ሰው የሚማርበት ወይም ሰው መስማት ያለበት ነገር አይደለም። ከተግባባን ማለት ነው እኔ እንደተረዳሁት ከሆነ። ስለዚህ ሩታን አትንኳት፣ ሩታን ስለምጥሏት ነው ምናምን ቅብርጥሷ አትበሉ። ነገ ጠዋት ሩታ ጥሩ ደረጃ ላይ ሆና ብትመጣ በራሷ ኮንፊደንስ በራሷ ተማምና ብትመጣ እኔ ከሩታ ጎን ነው የምቆመው። አሁን ግን እየሰራች ያለችው ነገር